ቶሎ ቶሎ በላ አርጊ ሰዓት ያለፈብሽ አይ ጋሽዬ እሷማ ዩኒፎርማን ታጨመላልቋለች እንደ እርሶ ቢያጎርሳት አይሻል አባባ ራስ ይበላል ተዋትሳን እንደው ራስ ይበላለው መቼ ነው የምታድግልኝ እባክሽ እንቺ በይ ቢበጅሽም ቢ ሻይም ቅጂ ማረጊ ቀኔን የሚጨልምብኝ በእናትህ አታኩር። ስለ ቤተሰቦችሽ እንዳናወራ ቃል ተገባብተን ነበር። እሺ አንድ እህቴስ? እኛ ቤተሰብ የለንም። ፍቅራችንን እንደ ቤተሰባችን ነው የምንመሰርተው አልተባባልንም? ለእናቴስ ግን ቃል አትበይ። አንቺ ሳትሆኚ እኮ የአባትሽ ነው ቃሉን ያፈረሰው። እሺ ንግድ በቃ እውነት አልደውላትም ይቅርታ። እሺ አልደውላትም በቃ እሺ ከኔ ሰው ይጠበቃል። በደሉ እንዴት አደርክ? እንዴት አደርሽ ሜሮን? አለሁ። እኔ የምልህ ዘንድሮም ስራ ፍለጋ ላይ ነህ? ተይኝ እስቲ እንደው እኮ የድል ጉዳይ እኮ ሆኖብኝ ነው። እኔማ ያንተን እያየሁ መማር ላቆም ነው። አዎ አይጠቅምሽም አይበጅሽም ብዬሻል። ምንም አይሰራልሽም። አይ መማር ባይጠቅመኝ እንኳን ካንተ ጋር ያለኝን የዲግሪ ልዩነት 2 ለ1 ላደርገው አስቤያለሁ። በአንቺ ቤት መቀለድሽ ነው አይደል? አይደርስም መስሏታል። ዘንድሮም አባትሽን እየጠበቅሽ ነው? አዎ እባክህን የሚመጣ አይመስለኝም። በቃ አብረን እንሂድ፣ ጠብቀኝ።
እንዴት ነች አባ? ኪዳን እህትሽን ይዘሻት ውጪ። ምን ሆንሽ? አባ ባሰባት እንዴ? ደህና ነች። ከአንተ ጋር የምናወራው ጉዳይ ስላለን ቆይ፣ ግድ የለም። እሺ ኪዳን፣ እህትሽን ጠብቂያት። ሂድ። በሰላም ነው አባ? ሰላም ነው። አየህ ኃይለ ሚካኤል፣ እያወቀን በድፍረት ሳናውቅ በስተት ብዙ ኃጢአት እንሰራለን። አባ በተጋባን በሶስተኛው ቀን ነበር የግድ ለስራ ብለህ ድሬዳዋ በሄድክ ሰዓት ምሽግን ተገን ያደረጉ ዘራፊዎች ገብተው ቤታችንን ከዘረፉ በኋላ ያልበቃ ብሏቸው በጭካኔ ያስገድደው የደፈሩኝ። እናም ኪዳን የዛ ቅጽበት ዕዳ ናት። መጸነሴን ሳውቅ ደስታ ተሰምቶኝ ነበር። ያንተ መሆን ከነበረባት የ45 ቀን ልዩነት ስላላትና ያንተ አለመሆኗን ስረዳ ያ የተረገመ ቀን የጣለብኝ ጠባሳ መሆኑን ተረድቼ አንተን መጉዳት ስላልፈለግኩኝ ጽንሱን ለማስቋረጥ ያልገባሁበት ደጅ የለም፣ ያልረገጥኩት ደጅ የለም። ራሴንም ላጠፋ ሞከርኩ፣ ግን የኔና ያንተ ፍቅር አሳሰብ። ያለ ደዋም የተፈጠረችው ነፍስ አጓጓችኝ። እናም ተወለደች። ዛሬ ይህንን የምነግርህ ለብዙ ዓመታት የደበቅኩ ነገር ይቅር እንድትለኝ ሳይሆን ከህሊና ዕዳ ለመንጻትና ነፍሴም እረፍት ታገኝ ዘንድ ለዛ ብዬ ነው ማሳወቅ። ኪዳን ማረግ ኪዳን ወይ ማረግ ምን ነው አመመሽ? አይ ሰላም ነው። ምን ነው እንዴት እንጂ ረፍዷል እኮ ለምን ቆምክ? ሀሳብሽ እኮ ሌላ ቦታ ሆነ። ቆየን እኮ ከደረስን። ቻው በቃሽ፣ እደውላለሁ በኋላ። ዛሬ መሳሙን ቀረ። ቻሺ እና በኋላ ትምህርት ልምጣልሽ። አሁን ናና ሳይደኝ ደግሞ በዚህ እንኳን አባዬ ቤት ኪራይ እንዲቀንስልህ አድርግ እንጂ። ኧረ እሳቸው ደግ ናቸው። የ4 ወር የቤት ኪራይ እኮ ነው ዝም ያሉኝ። ምን የ4 ወር? የ4 ወር። ኧረ በድሉ ሼም ነው። ቢያንስ የሆነ ነገር ፈለግ አድርገህ ግጨው። ስራ ባገኝማ በምን እድሌ። አይ በድሉ፣ እኔ እኮ ግርም የሚለኝ ምን እንደሆነ ታውቃለህ? ስሙና ህይወቱ የተጠፋፋበት ብቸኛ ሰው አንተን አየሁ። አቶ በድሉ ይሄ ማያስቀልሽን ምን እንደው መቼው መገላገለው። አቤት የሆነብኝን አስብ እንደው። በቃሽ፣ ለማንኛውም ተው። ኪዱዬ ጠፋሽብኝ እኮ። ማራ የጠፋውማ አንተ ነህ። ገና ከመጋባታችን ሚስት የሆነች ብለህ ነው ፍቅር የቀነስከው። አንቺ ላይማ መቼም ፍቅር አልቀንስም። በዚህኛው ትውልድ አይደለም በሚቀጥለው ትውልድ ራሱ ቀብድ ይዤብሻለሁ። ስለዚህማ ልክ በሚጣፍጥ የፍቅር ቃና አንቺ ወይ ልትጫወትልኝ በደስታ
አንተ ሆዴ ለኔ እኔ ሆድህ ላንተ ሞኝ ነኝ ወይኔ። ሞኝማ ሞኝ ነሽ። ፍቅር ነው ሞኝ ያደረገኝ። በአንቺ ልጅ ከስተመር አቁሜ ነው ማውራሽ። እሺ በቃ በኋላ ከስራ ስወጣ እራት ልጋብዝልህ ብዬ ነው የደወልኩት። ደሞዝ ገባ ማለት ነው። እሺ የተለመደ ቦታ እንገናኝ። እሺ እወዳለሁ። እሺ ውድድ ቻው። እኔ የምለው እቺ ልጅ ደውላም አታውቅ? ኧረ በጭራሽ አባባ። እንዴት አንዴቷ ላይ ጨከነች? እኔስ የገረመኝ እሱ አይደል? እንደውም ያስችለውን አድሏት ይሆናላ። እንግዲህ ዘወትር የእናታቸውን ፎቶ ባየው ቁጥር ያደረግኩት ነገር ትዝ ስለሚለኝ ይሆናል ኪዳኔ የምትናፍቀኝ። እንደው አባባ የሆኑት ኪዳኔ ናፈቆችዎት? አንድ ቀን ቤተሰቤ ብላ መች መምጣቷ ይቀራል ብለው ነው። ብቻ እርሶ ይታገሱ። ትዕግስት ማጣት አይደለም ለዚህ የዳረገኝ። ልጄንም አውላላ ሜዳ ላይ ጥዬ መሞቴ ነው። ከእህቷም እንዳራራኳት እንደው ያለት ማታ እንደው ምን ቢያርኳት ነው ብላ ጥላ ይዘንስታ ሄደችው። ቀኔ ጣል ሆኖብኝ ነው። ተይኝ እስኪ ወዲፍቸው ምኑ ያረኳትን እንደው ይንገሩኛ ጋሽዬ። እንደው ምን አርኳት? ሜሪዬ ባለችበት ነው እንግዲህ ሁሉንም እውነት የምናገረው። በች ልክ እንዳሉት ይሁና። እንግዲህ ምን ይደረጋል? ለማንኛውም እራት እንብላ። ብር አልያዝኩም። ሶሪ። እሺ በድሉኝና እኔ ጋብዝሻለሁ። ሜሪ ሙች በልተሽ የማታውቂውን እጅ የሚያስቆረጥም ምግብ። ሜሪ ሙች እያልኩሽ ነይ። እኔ የምለው አባባ እስከዚህ ሰዓት ወግ የሚሉት ነገር ያስቆያል እንዴ? ምን አውቄ እባክሽ። ወይ ለጽኑ ፍቅራችን ለሚቀጥሉት የፍቅር አመታቶቻችን ችርስ። እህቴን ባጣሁበት ምሽት አንቺን የህይወቴን ብርሃን ስለሰጠኝ ሁሌም የፈጣሪ ስጦታ ነሽ። የኔ ጌታ ሳፈቅር እኮ ልክ የለኝም። ጥጌን እራሱ አላውቅም። የእናቴ ምትክ ነህ እኮ። እባክህ አትዘንብኝ። ደስታዬ ነሽ። አንቺ ካለሽ መቼም አይከፋኝ። አንቺው ሰው ያስባል የሚጨነቃል ማት እንዴ? ምን ነው በድሉ? አንድ ፍሬ ልጅ ይዞ ወጥቶ ይሄን ያህል ሰዓት ማምሸት እንደው ተገቢ ነው? ይቅርታ አባባ። አባባ እኔ እኮ ነኝ ትንሽ ጨረቃዋን እንያት ብዬ ነው። በእጄ በይ ነይ። እሺ አንተኛው ስራ አገኘ? አላገኘውም። ከርፋፋ ወይ ለምን እዚህ አባባ ጋር የዘበኝነት ቅጥር አታስገባም? አንቺ
ያን ሁሉ ዓመት እኮ ለፍቼ የተማርኩት እኮ ለጥበቃነት አይደለም። ለሆዴ ባድር ኖሮ ሀገር መራ ነበር። ሌላው ቢቀር አንድ ክፍለ ከተማ ቀጥለጥ አድርጌ አስተዳደር ነበር። ምን ትላለች እንጂ ጥበቃ። ዋ ደግሞ ውዝፍ የቤት ኪራይን ክፈል። እሱንም ቢሆን አንቺ አይገባሽም። አባባ ይጠይቁኝ። ትከፍል እንደሆን ክፈል ብያለሁ። የወር አስቤዛዬ ነው። ሰምተሃል እንግዲህ። አቤቱ የሆነብኝን አስብ። እንደው በየቢሮ ዘር ቆጠራው የጻፊዎች ግልምጫ ላንስ ብሎኝ የማንም የቤት ሰራተኛ እንደው። አቤት የቤት ሰራተኛ? አይ የቤት እንስሳ። ምን ይመስላል ይሄ ሸባፋ? ምንድን ነው? አባ እኔ እኮ ነው። አባት በይ። እዚህ ቤት ያለ ዕቃና መጫወቻ በአጠቃላይ የእሷ ነው። አንቺንም የማኖርሽ ለሟች እናት ይስል ነው። ይጃው። እሺ አባ። ምንድን ነው በሀሳብ ሄደሻል? ልጅነት ይናፍቀኝ። ልጅነት አይመለስም። ልጅ መውለድ ብቻ ነው የምንችለው። ልጅ? አዎ ልጅ፣ ህይወት፣ መተካካት፣ ያንን ማድረግ ብቻ ነው የምንችለው። አልገባኝም። ትናንትና ወላጆቻችን ልጅ ነበሩ። ከዛ ወላጆን እኛን ወልደው የልጅነት ናፍቆታቸውን በእኛ ተወጡ። ዛሬ ቢሞቱም እኛ አለን። ለሞት መድኃኒቱ ልጅ መውለድ ነው። አዎ እናቴም አልሞተችም። አንቺን ተክታለች። እህቴንም ለእኔ እናቴ ምትክ እሷ ብቻ ነች። ኪዳን እህቴ በጣም ናፍቃኛለች። ደውይላት። ማናቸውም እንዲጎዱሽ ስለማልፈልግ ደውይላት። ሜሪ እኮ እኔን አስቀይማኝ አታውቅም። እንዲያውም በተቃራኒው በጣም ነው ደስተኛ የምትሆኑ። እኔ ነኝ እንጂ የጨከንኩባት። እንደዛ ከሆነ ደውይላት። የምርህን ነው? ተቋረጠ። ደግመሽ ደውይላት። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ the subscriber's phone you've dialed is switched off. አሁን ደግሞ አይሰራም። ባትሪ ዘግቶባት ሊሆን ይችላል። ቴሌፎኑ ለጊዜው ጥሪ ይሆናል። አይቀበልም። ሶሪ the subscriber's phone ዛሬ ቁርስ ለካ እኔ ነኝ ተረኛ።
ዘግታብሽ ነው። እሷም ሆነች አባቷ አንቺ ላይ ያደረጉት ነገር በእጥፍ ያገኙታል። ሜሪ እንዴት ነሽ? ሜሪ? ይቅርታሽ በጣም ይቅርታ ነገር ያሳልፋል እንጂ የሰው ህይወት አያስመልስም። እሺ እሷም እያየች መቻገር ነበር። ዝም በል አንተ ከመጠን በላይ እርከው። የእሷ አይንማ ማየት ያለበትን በልኩ አይቷል። እሺ ነይ ይኸውልህ ደግሞ ልንገርህ 30 የሆነው በምክንያት ነው። እሺ ንገሩኝ ባይ እንግዲህ አንኳኩቼ ጥበቃውን አስከፍቼ አላስገባሽም። ተረጋግቻለሁ። ደግሞ አንተ ነው ያስረፈድክብኝ። አቤት እኔ ላይ ስትሆን ምላስሽ አትሞትም አይደል? ቅድም ምን አለ እንደዛ ሞትን አሳይቶ ለነሳሽ አትንጣጭበትም ነበር። ጣጣቲያም ለጎመሽ አይደል? ስማ ይኸውልህ በየቡርዱ ነግሬያለሁ። ስራ ፍለጋ ከአንዱ ወደ አንዱ እንከራተታለሁ ብለህ ከአንዱ ጋር እንዳትጋጭ ፈልጋለሁ። እሺ ደግሞ ይቅናክ። እሺ ሃይ ቅድም ስላስደነገጥኩሽ ይቅርታ አልጠይቅሽ። ማለቴ ጥሩ ሙድ ላይ ነበርኩ። አሃ ቅድም ልገጨኝ ያልከው ልጅ ነህ? ችግር የለውም የኔም ጥፋት ነው። ማረግ እባላለሁ። ሜሮን ትንሽ ይቅርታ ጠይቄ ሙድ የለውማ። ታዲያ ለምን ቅድም በድንጋጤ ያነሰው እንደምሽ የሚሞላ ለስላሳ አልጋበዝሽ? ያው ተማሪ ለለስላሳ ገንዘብ አያጣም ብዬ ነው። ከፋይንሽ ነው ቃሉ። ተማሪ እኮ ነኝ ኬት አመጣለሁ። ከጠጣም በኋላ ደግሞ የተጨቆነ ብሔር አባል ነኝ ብለሽ ረብሻ እንዳታስልሽ። እሱ ጥሩ ሀሳብ ነው። ኮብልስቶን ያለበት አካባቢ ሄደን እንጠጣለን። በልቻ። ለማንኛውም እጠብቅሻለሁ። እንዴት ነሽ ታዲያ? ለመድሽ? ይመስገን ጥሩ ነው። አንቺ አለመድሽኝ አይደል? ያውን ግድ ነው። ስራ ካልተጋገዝሽ አይገፋም። ቆየሽ እዚህ ስራ ላይ? አይ 6 ወር። ባለፈው አመት ነው የተመረኩት። አረ በዘመድ ነው ስራው የተገኘ? አይ ተወዳድሬ ነው። ያው እኛ ሀገር ግን የስራ አጡና የስራው መሀል ያለው ጋብ ሰፊ ስለሆነ ስራ ካገኘሽ ቶሎ ወይ በዘመድ ነው፣ ሴት ከሆንሽ ደግሞ በሴትነቷ ነው የሚባለው አይደል? ግን ትክክል አይደለም። እንደዚህ አይነት ድርጅትም አለ። እውነት? እኔስ ቢሆን ባለቤቱን የቅርብ ዘመዴ ስለምታውቀው አይደል ይሄን ስራ ያገኘሁት። ግን አልሞከሩኝም። እኔ ግን ባለቤቱ ውጭ ሀገር እንዳሉ ነበር የማውቀው። እውነት? ይሆናል። ባለቤቱ አለቃው እንደ ባለቤቱ ሆኖ ስላወራኝ ነው። አሁን እኮ ካለ ይልቅ የሌለው ነው የሚፎክርብን። ባለቤቴ ይመጣል፣ ምሳኛ ጋር ትበያለሽ። ከባለ ትዳር ጋር ፍቅር መጋራት አይሆንብኝም? ችግር የለውም። ያው ጓደኛ ሆነን አይደል? አለቆቻችን ስያማን አይደል? ትንሽ ቆይተን ደግሞ ባሎቻችን። ይሄ ልጅ የምሩም ባልሆነ
ተማሪ ወጥቶ እኮ እስኪያልቅ ድረስ ጠበቅኩሽ። እኔ ደግሞ የሄድሽ መስሎኝ ነበር። እንዴ አንተ አመረው የለ እንዴ? ላይብራሪ ነበርኩኝ። አንቺም እኮ ለመጋበዝ የቸኮልሽ ነው የምትመስለው። ይኸውልሽ ለጸቡም ለምኑም ትልቅ ሬስቶራንት ነው የምጋበዝሽ። እሺ ለማንኛውም እንዳንረቅ። አረ እዚሁ ነው። ስራ በዝቶበት ይሆናል። ስራ በዝቶበት በሆነ የሆነ ነገር ሆኗል ብዬ ተጨነኩ። አይገርም? ይልቅ አንቺን በራብ ገደልኩሽ ቢ አትበላም እንዴ? ምን ታፈጥብኛለህ? አብረን ልንበላ ነበር የመጣው፣ ግን አበላልሽን ሳይው በጣም ነው የሚያስፈላው። በላው እንኳን እንድል አንድ ብታጎርሺ ምን ትሆኛለሽ? አራራራ ጋብዞ መሳደብ ይላል። ይሄ ነው ይኸውልህ፣ ቀኑ ሩቅ አይደለም። ተመርቄ ጋብዤ ነው እሺ ማሳቀቅህ። ይልቅ ከታዘብከኝ እኔ ማጉረስ አልወድም፣ ግን እቺ ላጉርስክ። እኔ የምለው ምን ማጥራት ነበር የምትፈልጊው? ሙዚቃ ስጓጓለት ቀኑ ደረሰ። እቺ ዓመት ብቻ ቀረች። ግን በዩኒቨርሲቲ ደረጃ ሙዚቃ እንደሚሰጥ አላውቅም። አድማጭ አይደለህም ማለት ነው? አዎ ብዙም አይደለሁም። ግን ሙዚቃ እንዴት መረጥሽ? ከእህቴ ጋር ነበር ልንማር ያሰብነው። እሷ ስትዘፍን እኔ ፒያኖ ልመታላት። ግን ምን ዋጋ አለው? ሰው እንዳሰበው አይሆን። እህትሽ ለምን ሀሳቧን ቀየረች? አይደለም ታሪኩ ረጅም ነው። ይልቅ ምሳችንን እንብላ፣ ሌላ ጊዜ ያጫውታል። ብዙ ነበር የጠበቅኩ። ነግሬሻለሁ እኮ እረፍት ስላላገኘሁ ነው ያላወራሁሽ። መልሼ ስደውል ደግሞ ስልክ አታነሺ። ከሰዓታት በኋላ እኔ ምን ሆነ አልሆነ ብዬ ከታመምኩ በኋላ ቆይ ምንድነው በመሀላችን የተፈጠረው? ለምንድነው ማታኙ? ከጠላኸኝ ንገረኝ። ለምንድነው ሰበብ የምትፈልገው? አሁን ደግሞ ደህና ደር። እብድ ነገር ነው። በድሉ ግርማ ሞባይቱ ሰው ቀርሞ አንቺ ልጅ ተይኝ፣ እንደዚህ አይነት ቀልድ አልፈልግም ስለሽ እምቢ አልሽኝ አይደል? ለነገሩ ይሄንን የሚያጣ ስንት አለ። አንቺ ሀገር የተማረላትን ከመበተን ውጪ ምን ቁም ነገር ኖሯት ያውቃል? ምን ቁም ነገር? እኔ እኮ በድሉዬ ስለምዝናናብህ ነው። ግን ይህንንም ስራ አድርገው ክፈይ እንዳትለኝ ጭራሽ። አቤት የሆነብኝን አስብ። እንደው እኔ ምን ዛሬ ስራ ፍለጋ ትወጣም እንዴ? ወጣኝና በረፍት ቀኔ ስራ ፍለጋም የረፍት ቀን አለ? አዎ አዎ፣ በሳምንት 2 ቀን እግሬም ጫማዬም ያርፋሉ። አይ ጥሩ ነው። እግር ሲያርፍ ደግሞ እጅ ስራ ትፈታም። ስዞርባቸው የነበሩትን አለቀልቃቸዋለሁ። አይ በቃ ተው፣ እኔማ ልጋብዝህ ልልህ ነበረ። ውይ ሜሪዬ፣ እንዳትውጫት። ይኸው በቃ ጨርሻለሁ ሜሪዬ፣ ጨርሻለሁ። ቆይ መጀመሪያ ፀሐይ አረገብ ትበል፣ ከዛ አንተም ደግሞ እጠባህን ጨርስ። ምን በወጣኝ በዚህ ጠራራ ፀሐይ። አቤት የሆነብኝን አስብ። ሰው ብቻ እኮ አይደለም የጨከነብኝ፣ ፀሐይዋም ጭምር ናት። ውይ ሄሎማ
ወይ እማዬ ደህና ነኝ። አዎማ ደህና ነኝ። ብር እሺ እማዬ፣ አዎ እያገኘሁ ነው። እሺማ እኔም እወድሻለሁ። እሺ እማዬ እሺ። አቤቱ የሆነብኝን አስብ። የአልጋ ቁርስ ቢያመልጥሽ ምችን እንኳን ቢ በቃ ፍቅር ነገርኩሽ እኮ የሆነ ስራ ተበላሽቶብኝ ነው አልኩሽ። ለምንድን ነው የምታኮርፊኝ? እውነት ነው አንቺን በዛ አይነት መንገድ ማናገር አልነበረብኝ። እሱ ደግሞ ስህተት ነው። እሺ ግን ምን ፍቅርን እኮ በጣም ነው የምወድሽ። በሙሉ ልቤ ነው የምወድሽ። አንቺም ግን ያን ቃል መጠቀም አልነበረብሽ። ለጉርስሽ እንዴ ወዴት ነው? እዚህ ጓደኛዬ ጋር ደርስ ብዬ ልምጣ ብዬ ነው። ታዲያ ብቻሽን ነው እንዴ? ኖ በድሉን ይዤው ልሄድ ነው። ቶሎ ተመለሽ ታዲያ። እሺ አባባ ደህና ዋል። ቆይ ለስራ ቀጠሮ ሁሉ መሽቀቀር አስፈላጊ ነው? ቀናሽ እንዴ? እኔ ባልሽ እኮ ከማንም እንዳላስብሽም ለእኔ ከማንም በላይ ከበለጥክ በቂ አይደለም? ደግሞ እንዳታመሽሽ። አንቺ ወይ ረስቼ ታመሻል። ባቲና አምባሰል ከቀንስ። እነሱ እኮ የአንድ ሳንቲም ሁለት ገጽታዎች ናቸው። ምን ማረግ እንዲህ አይነት ቀልድ እንደማይመቸኝ ታውቃለህ። አንቺ ወይ አምባሰልም ባቲም ከአንቺ አይበልጥም። ሰላም ቆይ። ቻው። ሰው ያለ ሀገሩ ይበዛል ነውሩ ማለት ይሄ ነው። እሺ ገባለሁ ካልኩ አቤቱ የሆነብኝን አስብ። ደግሞ አንተ ምን ሆንክ? እንዴት እንደተገናኛችሁ እኮ ገርሞኝ ነው። የዛን ቀን እኮ ባረኩት ነገር ተሰጽቼ ይቅርታ ልጠይቃችሁ ስመለስ አንተ የለህም። አሃ ለካ አንተ ይዛት ሄደህ ነው እንደዛ ተገትሬ ቆንኩት። ጋሽ ክፍሉ እንደው ጉዶትን አላዩ። የምን ጉድ? አንተ ሰውዬ ላውራበት። መኪና ውስጥ አሳፈርከኝ እንጂ አልገዛኸኝም እኮ። ምን ይላል ሰውዬ? ዝም በል። ሰውዬ አይደለም ስም አለው፣ ማረግ ይባላል። ሺህ ማረግ ይኑረዋ፣ ሺህ ማረግ ይኑረው። ለመሆኑ ዲግሪ አለ? እኔ ሙያ ተማሪ ነኝ፣ ዲግሪ የለኝም። ግራጁዌት። ለነገሩ ዲግሪ ምን ያደርግልሃል? መኪና ካለ በቂ ነው። ይሄ የፈለግከውን ታሳፍርበታለህ። እኛ ራሱ 2 ዲግሪ ይዘን ምን ጠቀመን? ተሳፋሪ ነው። አቤት የሆነብኝን አስብ። ምንድን ነው ከእጅ እየሾለክ ያህል የሚሰማኝ?
ለምንድን ነው አንድ በአንተ ባለኝ የፈራሁት? ሚስቶኛ እናት ነገር ሆንኩብህ። እፈራለሁ። አዎ እፈራለሁ። ከደረሰብኝ ስቃይ አኳያ ፈሪ ከመሆን ውጭ ምን አማራጭ አለኝ? ፈርቻለሁ። ቺርስ። ሀገር በጤና ለማኝ በጭራሩ ምን ማለት ነው? እንድታዳምጡኝ ነው። ሽንቴን ቀንሽ ልምጣ። ስለ እራቱ አመሰግናለሁ። መልካም ሰው ነህ። ስላወቅኩህ ደስ ብሎኛል። እኔም ስላወቅሽ ደስተኛ ነኝ። እስኪ ስለ ራስህ ትንሽ ንገረኝ። ብቻዬን ነው የምኖረው። ማለቴ ከእህቴ ጋር ነበር የምኖረው። በጣም ነበር መወዳት፣ በጣም ነበር መሳሳላት። ግን በድንገተኛ አደጋ አጣኋት። ከዛ በኋላ ያው ለብቻ ህይወቴን እየመራው። ይቅርታ ረበሽኩህ አይደል? ኦኬ፣ ምንም አይደል። ያው ሁሉንም ነገር ማወቅ ስላለብሽ ነው። እየቆየሽ ስትሄጂ ደግሞ በደንብ ታነብኛለሽ። ጎበዝ አንባቢ ከሆንሽ ማለት ነው። እንዴ የሰው ልጅ ተፈጥሮ እኮ በቀናት ተገዳው አይደለም ነው? ለቀናቶች ብቻ ተገናኝተን ከዛ በኋላ እንገናኝ። አረ አመታቶችም ታይኛለሽ እንጂ ያው ለምዱብኝ ነው። አመት ወራቶች ምናምን መለው። እኔ ዘንድሮ እኮ ሽንት ሰዓት እየመሸ ነው። ብንሄድ አይሻልም? እሺ ማረግ በቃ እየመሸ ነው። ሌላ ጊዜ እንገናኛለን። ብንሄድ ይሻላል። ይሻላል። ተነሽ። ማረጊ መጣ? አዎ መጣ። ቆይ ግን እንደዚህ መጠጣት ለምን አስፈለገ? ፍርሃቴን ለመሸሽ። እኔ ምንም ባረግ ምንም ብሆን ላንቺ ነው ፍቅር። እኔ አለው። ቆይ ማንን ነው የምትፈሪው? ምንድን ነው የምትፈሪው? እኔን ነው የምትፈሪው ማለት ነው? በጣም አፈቅራለሁ። አንድ ያለኝ ነገር አንተ ብቻ እኮ ነው። እኔስ ማን አለኝ? እኔ ሰው ተርፎኛል። ዘመናን ሙሉ ለእኔ የኖረች እህቴን የረሳሁት ባንቺ ነው። ከአንቺ ውጭ ማን አለ? ማን አለ በህይወቴ ፍቅር? ውድድ ነው ማረግሽ። እኔ አንተ ማንም እንዲያይብኝ አልፈልግም። ማን ፈልገህ መጣ? ሜሮንን ጥሪልኝ፣ ሜሮንን ጥሪልኝ። ደግሞ የቀኑ አልበቃህ ብሎ ሌሊት ደግሞ መታ ሜሮንን ትላለህ እንዴ? አብረሃት ልታድር ነው? አንቺ የተከበርኩ ሰው ነኝ፣ የራሴ የምለው አልጋለኝ። እሺ የራሴ ችግር ውስጥ ነኝ። እስቲ ሜሮንን ጥሪልኝ። የምን ችግር? ችግር አያጣህ መቼም። አንተ ምንድን ችግር ውስጥ ነው?
ወይኔ ቅሌቴ፣ ወይኔ ቆላጭ። እኔም ብሎ ጠጪ፣ እኔም ብሎ ጠጪ፣ እኔም ብሎ ጠጪ። ምናለው አበጠጣ፣ ምናለው አበጠጣ። ወይ መማር ከንቱ፣ ወይ መማር ከንቱ፣ ወይ መማር ከንቱ። እንዳዘንሽብኝ ያውቃለሁ ማሪቱ። ልጅሽ ይኸው ከወጣች ዓመት አለፋት። ምን አፋለኝ እንደ ይቅርታ ጠይቄ ፊቷ ቆማለሁ። ነገሩ እንዲህ ነው ብዬ ለማንስ እናገራለሁ? በቅፍ ያደገች ቁጣዬንም ማዘኔንም የቀመሰች ያልተረዳችኝ መሳቂያ ከመሆን በቀር ለማን እነግራለሁ? ያለሽ መሸሸጊያ አንቺ ነሽ። የልጅነት ሳቋን ነጥቄ ክፉ አባቱ መሆኔ ሳያንስ ሜዳ ጣልኳት። የመከራሽን ፍሬ ምድረ በዳ ዘራኋት። ይቅር በይኝ ማሬው፣ ይቅር በይኝ። ደግሞ ምን ሆንክ ሜሪዬ? ምን ያልሆንኩት ነገር አለ? ምን ያልሆንኩት ነገር አለ? ይኸውልሽ ትምህርትና ዳገት እያረፉ ነው ሲባል አልሰማ ብዬ በድሃ እንጨቴ በባዶ ሆዴ ጸጉሬ ሲገባ ድረስ የተማርኩባቸውን ዲግሪዎች ለሰባት ተጫምቦ ስሌት ትያቸው መጡ። ለዚህ ነው የት ይሄዳል? የማዕረግ መኪና ውስጥ ይሆናል። ደግሞ ለዘንድሮ ዲግሪ። እሱስ ልክ ነሽ። ምን ያደርግልናል? ያስተማርን እኮ ተመርቀን ስራ ይዘን ሰው እንድንሆን አይደለም። ወረቀቱን እንይዛለን፣ እንዳበደ ሰው እየዞርን የሀገራችንን የእብድ ጂዲፒ ከፍ እንድናደርገው ነው። እኔ እኮ ግርም የሚለኝ ቆይ በአንዱ ስራ ሳታገኝ እንዴት ሰው ሁለተኛ ይማራል? ይኸውልሽ ሜሪዬ፣ ብቸኛ ዩኒቨርሲቲ የገባሁት የመንደራችን ሰው እኔ ነኝ። ይሄ ደግሞ እናቴን ቢያስፈነጥዛትም ስራ ለመያያዜ ግን የመንደሩ ሰው መጠቃቀሚያ ከሚያደርገኝ ብላ እሷ አስምሯሞች ድጋሚ ወደዚህ ሌላ ትምህርት ላከች። ይኸው ተመረኩ። በዚህም ስራ የለም። ይህ ማስመሮ ደግሞ ጃምቦዬን ጠጥቼ ይኸው ፋይሌን ጣልኩኝ። አሁን ምንድን ነው የምለው? ለእናቴ ምንድን ነው የምላት? ስጠጣ ጣልኩት ነው የምላት? አይ ጃምቦ፣ አይ ለፍ፣ አይ ለፋቲ፣ አይ ከንቱዬ፣ አይ ለፋቲ ምንድን ነው የምላት? ምንድን ነው የምላት? ምንድን ነው የምላት? እናቴን ጃምቦን ስጠጣ ነው የምላት? እንደዛ ለምን አስተይም? አስተምራኝ እምዬ፣ እምዬ። አይዞክ አንተ ሰክረክ የግብዣ ጃምቦ አገኘው ብለህ ብትልፍም እኔ ግን በደንብ አስታውሳለሁ። የማዕረግ መኪና ውስጥ ነው ያለው። ስለዚህ ነገ ጠዋት ለማዕረግ እንደውልለታለን፣ ይዞልክ ይመጣል። እውነትሽን ነው? እውነት? እሺ አሁንስ ደስ አለህ? አንቺማ መደወያ ሰበብ አገኘሽ። ሜሪዬ አደራ ስትጀናጀኝ መጀመሪያ እኔን ጉዳይ ጠይቂልኝ። አደራሽን ሜሪዬ፣ ሄደዛ አደራሽን። ይኸውልሽ ከአንቺ ጅንጀና በፊት ይሄንን አድርጊልኝ እሺ። አቤት የሆነብኝን አስብ። ኪዳን፣ ኪዳን፣ ኧረ ኪዳን፣ ዛሬ ደግሞ ምን ሆነሻል? ከወሬውም ከስራውም የለሽበትም። እንዲሁ እንደቆዘምሽ ምሳ ሰዓት ደረሰ። ምንም አልሆንኩ። ቺንቺን ለእኛ ተያት። አዲስ ባለትዳር እንዲህ ነው የሚያደርገው። ፈሪ ያደረገ ምኑ? ፍቅር። ከማዕረግ ጋር ሰላም አይደላችሁ? እሱ ሰላም ነን ነው የሚለው። እኔ ግን እንዳልሆነ ይሰማኛል። የሆነ ነገር እንዳለ ይሰማኛል። በጣም ነው የተቀየረ። በቀደም የሴት ጠረን ሸተተኝ። በረጅም ሰዓት ስልክ ይዞ ይሄዳል። መዘነጥ፣ መሽቀርቀር። ይህ ሁሉ ነገር ለእኔ አድርገው የነበረ ነው። ተይ፣ በፍቅር መንገድ ላይ ለጥርጣሬና ለቅናት ቦታ አትስጪ። ተሰምቶኛል ሀኒ፣ እንደዚህ አይነት ነገር ተሰምቶኝ አያውቅም። ዛሬ ለምንድን ነው የሚሰማኝ? ኪዳን፣ በጉዳዩ ላይ በግልጽ መነጋገር አለባችሁ። ወደ ጭንቅላትሽ የተሳሳተ ነገር ከሆነ ያስገባችሁ ለትዳራችሁ መርዝ ነው የሚሆነው። ከወዲሁ አውሩበት። በእናትሽ እንጠናለን። እንዴት ናችሁ? ሰላም ሰላም ነው? ሰላም። ውዷ ሚስቴ እኮ ስትናፍቀኝ አብሬያት ምሳ ልብላ።
እንኳን መጣ። በሉ እኔ ሄጄ ምሳዬን ልብላ። ይሄ እኮ ለሁላችንም ይበቃል። ከተነፋፈቀ ሰው ጎን ሆኜ ሌላ ነገር ቢያምረኝስ? ለእሱን ኃላፊነት አልወስድም። አልጣፈጥሽም? በአንተ እጅ መጡ። ሬቱ ራሱ ማርማር ነው የሚለኝ። ለጌታ ጠጣ ነገር ትፈልጊያለሽ? አባ። አቤት። ይልት ፍቅር ላንተ ምን ማለት ነው? ማለቴ እማዬን እንዴት ነበር የምትወዳት? ፍቅር ማለት የሚተገበር እንጂ የማይወራ ከማንም ልደብቅ የማትችው ምታታዊ ኃይል ነው። እናትሽን በአፌ ሳይሆን በተግባር ሳፈቅራት ነው የኖርኩት ዛሬን ድረስ። የሚተገበር ስትል ይሄ እየመጡ እንተኛ ምናምን የሚሉት ነገር ነው እንዴ? አይደለም የኔ ልጅ። ፍቅር ከስጋዊ መውደቅ በፍጹም የተለየ ነው። ለምሳሌ እኔና እናትሽን ተመልከች። በጣም ስለማፈቅራትና ስለምወዳት ምርጫዋ እንደሆነ እና በዛውም እንድታገባኝ ብዙ ታግሼ ነበር። በእርግጥ ለቤተሰቦቿ ሰንጋና መሬት ያቀረቡ ሰዎች ነበሩ። ነገር ግን እኔ መረጠችና ተጋባን። ከተጋባንም በኋላ ብዙ ስህተት ብትሰራብኝም ብሰራባትም ስህተቶቿን ችዬ እሷም ችላኝ ብዙ አብረን ኖረናል። ይሄ ደግሞ ከመቃብርም በላይ ይቀጥላል። ምን የእሷ ስህተት እህቴን መውለዷ ነው? አይደለም፣ የእሷ ስህተት ለአመታት ችግሯን ተሸክማ መለበቋ ነው። አየሽ ልጄ፣ በፍቅር ውስጥ የአንድ ቀን ውሸት የአመታት መተማመንን ይሸረሽራል። እውነታውን እኮ ግን መቀበል ከብዶ ነበር። ልክ ነሽ የኔ ልጅ። ከእኔ መቀበልና የመበደል ስሜት በላይ የዘገየው የእናትሽ መከራ ችግሯን እንድረዳው አድርጎኛል። ይቅር በይኝ እንዳላት አሸልባለች። ልጄ ኪዳንም ይህን እድል አልሰጠችኝም። አየሽ፣ የሚተገበር ነው ያልኩሽ ለሰዎች የምታወሩ ሳይሆን እየሆንሽና እየተገበርሽ የምታሳዩ ነው። ወይ እኔ ቆንጆ አለሁልሽ። ኧረ አልረሳሁትም፣ እመጣለሁ። እንዴት እንድናፈቅሽኝ ደግሞ አትጠይቂ። እሺ እመጣለሁ። እሺ ቻው። ይሄ ነገር እንዴት ነው? በምሳው ብቻ ነው ወይስ ሌላ ነገር ተፈጥሮ ነው? ሙድሽ እንዲህ ባንዴ ተስተካከለ? የሳ እንዴ ቢሮ እኮ ነው። አይገርምሽ? በቃ ሳገኘው እንዲህ ነው የሚያደርገኝ። ለዛ ነው እሱን ማጣት የምፈራው። ሰላሜን፣ ደስታዬን፣ ንጹህ ፍቅሬን ማጣት አልፈልግም። ማለት አላውቅም። ሁሌም የሚያደርገው ነገር ነው። መሽቀርቀር፣ መዘነጥ፣ ስራ ሲሆን ስልክ መዝጋት፣ ረጅም ሰዓት ስልክ ማውራት። አሁን ለምን ማስተዋል እንደጀመርኩ አላውቅም። ምናልባት የቤተሰቦቼና የእህቴ ናፍቆት ይሆናል እንዲህ ነጭናጫ እንደሆነበት ያደረገ። እሱንም ካወቅሽ ጥሩ ነው። ታዲያ ለምን አታገኛቸው? ደግሞ በጣም ናፍቀሽኝ ነበር።
እኔም ናፍቀኝ ነበረ። እኔ የምልህ በድሉ እኮ ውጭ እየጠበቀኝ ነው። ለዲግሩ ሲል ነው የመጣው። እንዴ ውጭ ነው እንዴ ያለው? አዎ እየጠበቀኝ ነው። በዛ ላይ መሽቷል። ችግር የለም ሰጠዋለሁ። ትንሽ ይቆይ። አባባ ወይ ሜሪዬ፣ ከበድሉ ጋር ሻይ ልንጠጣ ነበረ። በእጄ እና ፍራንክስታይን ነው። አዎ ታዲያ ማምሸት የለም። እሺ ይሄ ፈዛዛ እኮ በየታፔላው የስራ ቅጥር ስራ ስለሚውል ቀኑ ማታ ማታው ቀኑ ሆኖበታል። እሺ አባባ በጊዜ እንመጣለን። ቻው ቻው። ቻው ሜሪ። ቻው። እሺ ቻው። እሺ አሁን ቤታችሁ ሀዘን የሚገባበት ቀን የሜሮን አባት አቤት 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 አቤት! ይሄ ደግሞ እንዴት ነው የሚያምሩ! አንቺ ጅንን ንብሎ እንደው ይሄ ጥላቢስ ደግሞ ማላችሁ ምን ይሰራል? የራሱ አሮባት የሰው ታማስላለች አሉ ማለት እንዴ! አታዩም እንዴ? ወረቀቱን እንደሚስት አንግቦ ከመዞር ውጪ እሱ ደግሞ ስለ ሴት ምን ያውቃል?
ባይልለት ነው እንጂ ቢልለት እኮ የኔ ስንት ልጆች አባት የምትሆነው አቶ ቢሆንስ መች አይቶ እንዴ እኔ ሙሉ እንደሆነ ለብሼ ሰው ተወሰነሽ እንደውም የማለለብኝ እውነቴን እኮ ነው። ይሄ ነገር እኔን አላየኝም ነው። ወደድሽው እንዴ? እኔ ሙሉ ነኝ፣ እሱንም ወደው። ይሄ ጥላቢስ ሙጫ ደግሞ በእሱን ታዩና እስቲ ስላንቺ ንገሪኝ። እየወደድኩት ነው መሰለኝ። ደስ የሚል ሰው አክባሪ ወንድ ነው። ቀስ በይ አትጩህ እንጂ እንዴ አባባ ቢሰሙ ምን ይሉሻል? አንቺ ይስማ። ሰው ወደድኩ አልኩ እንጂ መቼ ጠላው አልኩ። የሚያስኮንን እኮ ሙሉዬ ሰው መጥላት ነው። ምኑን ከምኑ አገናኘሽ? አንቺ ገና እኮ የ12ኛ ክፍል ተማሪ ነሽ። እንደው አባባ ድርጅቴን ትመራልኛለች ተምራ ሰው ሆና ሲሉ አንቺ ፍቅር ያዘኝ ስትይ እንደው ምን ይሉሻል? አንቺ ትምህርትና ፍቅር ምን ያገናኘዋል? ያገናኘዋል እንጂ አንቺ ፍቅር አርገሽ ትሰጪውና እነሱ ጀርባቸውን ይሰጡሽና ሰው አይደለም ዓለም ሙሉ እኮ ነው የሚዞርብሽ። ጀርባውን ለምን ይሰጠኛል? ከኋላው ሂጄ እንዳቅፈው ቢሆንስ? ይሆናል። በሜሪ ደህና ደሪ እናትሽ ጃኮ የኔ ጌታ በህይወቴ አንድ ያለሽኝ አንቺ ነሽ እና በጣም እድለኛ ነኝ። በውስጥ መረበሽ ጫና የሌለብኝን ቅናትና ንጭንጭ ስላሳዩ በጣም ይቅርታሽን ጌታ። ሰላም ያንተ ብቻ ነው። እረዳሻለሁ። አይዞሽ፣ እኛም ፈገግ የምንልበት ጊዜ ቅርብ ነው። ሰማሽኝ? ይሄን ድርጅት እዚህ ለማድረስ ብዙ ዋጋ ከፍዬበታለሁ። ዛሬ ግን ልዘጋ ከጫፍ ደርሶ ብለምንሽ አዋረድሽኝ። አባ እንዴ ይሄን የሚያክል ሰውዬ አባቴ እንጂ እንዴት ብሎ ነው ባሌ ሊሆን የሚችለው? ለኔ ሳታስብልኝም እንዴ? አባትሽንማ ያ ሁሉ ህዝብ በተሰበሰበበት መሃል ቀብረሽዋል። ለነገሩ የስጋ ልጅ ብትሆኝ ኖሮ ህመም ይገባሽ ነበር። አረ እንደዚህ አትበል አባ። እላለሁ። ለምን አይደለም? እሺ በቃ ይቅርታ። ይቅርታ? በዛ ህዝብ መሃል የተዋረድኩትን ውርደት ያንቺ ይቅርታ ይመልስልኛል? ቢያንስ ቀድመሽ ለእኔ ትነግሪኝ ትችይ ነበር። ወይም ደግሞ ለእኔ ስትይ ምናል መቻል ነበረብሽ። ሞክሬያለሁ አባ። እንዴ ግን እሱ የነበሩት ሰዎች እንኳን ምንም ሳይመስሉት የሴትነት ክብሬን ነው የተጋፋኝ። ቢጋፋሽስ? ታውቆሻል። ግን እንዲህ አይነት ሀብታም ማግባት እኮ ለአንቺ ወግሽ ነበር። ደግሞ ስለ የትኛው ክብር ነው የምታወሪው? በክብር የተወለዱትም እንዲያለ ደህና ደርልኝ ማሪቱ። ማረግዬ በጣም አመሰግናለሁ። በጣም አመሰግናለሁ። ከዚህ በኋላ አንተ ማለት ለእኔ በቃ የግሌ መንግስት ነህ። እንደው እሺ ካልከኝ እንደው ግብር ሁሉ ለአንተ በከፍል ደስተኛ ነኝ።
አቤቱ የሆነብኝን አስብ የሚለውን ጸሎቴን እኮ ነው በአንዴ አቤቱ የተደረገልኝን ባርክ ወደሚል ያሸጋገርከኝ። በጣም አመሰግናለሁ። ያው እንደነገርኩ ድርጅቱ የነጮች ነው። እሺ እዛ ሄደ የመማር ቻንስ የሰፋ ነው። ዋናው አንተ ብቻ ቃልን ጠብቅ። ይህ የማያደግኩበት ነው። ቃልና እምነቴን መጠበቂያ አይደል እንዴ ስራ ፈት ታርጎ የገተረኝ። ጥሩ፣ አሁን ወደ ውለታው እንገባለን። ያው ቀለል ያለ ውለታ ነው። አንተ እንዴት ነው የምትለው? ጋሼ ማለት እኮ አባቴ ማለት ናቸው። አንድ ልጃቸውን አምነው ቢሰጡኝ ለእሷ ደስታ ብዬ ዝም ብል ጭራሽ ቅፍ ጠይቀኛለህ? ይኸውልህ በድሉ፣ እኔ በግድ አድርገው እያልኩ አይደለም፣ ምርጫ ነው የሰጠው። የሚመች ከሆነ ታደርገዋለህ፣ ማይመች ደግሞ ከሆነም ልትወው ትችላለህ። እንዴት ነው የምታስበው? እች ልጅ በዛ ሌሊት ወጥታ ተደፍራ ቢሆንስ እኔ ምን ልሆን እችል ነበር? አሁንም እየነገርኩ ያለሁት እንደ ጓደኛ ብቻ። አንተ የኔ ጓደኛ ልትሆን አትችልም። እናትህን አስባት። እንደዛ ተርባ አንተን ለማትገብ የምትሮጠውን እናትህን አስባት። ሳትማር ያስተማረችን እናትህን አስባት። እስኪ ዝም ብለህ አስብ። 2 ዲግሪ ይዞ ልጅሽ ይንከራተታል ስትባል ምን ሊሰማት እንደሚችል ማሰብ። የጎረቤት መሳቂያ ከምታደርጋት ብትስማማ ነው የሚሻል። እሺ በቃ ማንንም የማትበቀልና ማንም ላይ ሞት አደጋ የማይደርስ ከሆነ እሺ። ጎበስ፣ አየህ አሁን እንደተማረ ሰው ተስማማ ማለት ነው። ስራ ስትጀምርና ሀብታም እስክትሆን ድረስ ይህንን ያዝ። በጥቂት ቀናት ውስጥ የኔን ጉዳይ ጨርሰ ስራን ትጀምራለህ። እስከዛ ይህን ያዘው። ስራው ሲያልቅ ስራው የለም ብትለኝ በምን አምናለሁ? ነገርኩህ እኮ እኔና አንተ ከዚህ በኋላ ጓደኛ ማቾች ነው። እንደዚህ ማድረግ ሰው አይደለም። ያዘው። በማዬ ሞት እሺ በቃ መሄድ ይችላል። እሺ አመሰግናለሁ። እሺ በጣም ናፍቀሽኝ ነበር። እኔም አባባ ናፍቀንሻል። አባባ መቼም አልናፍቅም። ጨካኝ ነሽ ኪዳን። ምንም ቢፈጠር እህት እንዳለሽ መርሳት አልነበረብሽም። እኔንም አባባንም ነው እኮ ያሳዘንሽን። በምን ላግኝሽ? አድራሻሽን ሁሉ እኮ ደብቀሻል። ብዙ ማታውቂው ነገር አለ ሜሪዬ። አንድ ነገር አውቃለሁ፣ አባባ ምን ያህል እንዳዘነ። እሱ ግን አሁን ናፍቆቱ ፊቱ ላይ ይነበባል። ያንን ናፍቆቱን ስለማይ ስላንቺ ምንም አላነሳበትም። በቃ እሱ ነሽ። አንቺ ግን እንዴት ነሽ? አልረሳውም። ያን ምሽት ምን እንደተፈጠረ ማወቅ እፈልጋለሁ። እናት ሆና ያሳደገችኝ እህቴ በዛ ምሽት ጥላኝ ሄደችበትን ምክንያት ማወቅ እፈልጋለሁ። አባቴም ፊቱ ላይ የነበረውን ፈገግታ ያጣውበትን ምክንያት እፈልገዋለሁ። እናንተ ሁለታችሁ ካጣችሁት ከተጎዳችሁት በላይ እኔ ተጎድቻለሁ። ምክንያቱም ማወቅ እፈልጋለሁ። በቃ ስላገኘሽ በጣም ደስ ብሎኛልሽ። እንገናኛለን።
አልጨረስኩም። ኪዳን ጨካኝ ነሽ። ወይኔ 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 አቤቱ አምላኬ ሆይ የሆነብኝን አስብ እንዳላልኩ ነው የራሱ ማሰቡ እንደዚህ ይጥፋኝ። ለካ ማሰብ እንደዚህ ይከብዳል። ወይኔ 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 ኧረ ፈጣሪ ሆይ በቃ ሁሉም ነገር ይቅረብኝና ነቃ በህልም ነው የሚለኝ ሰው በመጣ ወይኔ ወይኔ እንደዛ ተርባ አንተን ለማትገብ የምትሮጠውን እናትን አስባት። ሳትማር ያስተማረችን እናትን አስባት። ለእናቴ ስል የማልሆነው ነገር የለም። ፈጣሪ ሆይ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ። ዛሬ ምን ሆነሽ? እህቴን አገኘኋት። ምን አለች? ምንም። ያን ምሽት የተፈጠረውን እስካሁን አልነገራት። እንዴት ብሎ ይነግራታል? ራሴን ልነግራት ወስኛለሁ። ኪዳን እስካሁንም የቆየሁት ለአባቱ ያላትን ፍቅር ስለማውቅ ነው። አሁን ግን ሙሉ ለሙሉ እኔን ጠልታኛለች። የእናቴ አይን ናት። ላጣት አልፈልግም። እውነቱን ነግሬያት በፍቅርና በፈገግታ የሚያዩኝ አይኖቿን ድጋሚ ማየት ይፈልጋል። አባባ አልተኛም አይደል? አዎ። ምን ነው? ምን ነው? ሰላም አይደለሽም እንዴ? ሰላም አይደለውም አባ። በልቤ ይዤው ከምተኛ ብዬ ነው። ኪዳንን አግኝቻት ነበር። የት? ትምህርት ቤት መታ ነበር። ሳያት ደስታዬን መቆጣጠር አልቻልኩም ነበር። ሩጬ እጄን ያቀፍኳት። እንዴት ናት? ደህና ነች። ስለ እኔስ ምን አለች? ምንም አላለችም። ለምን ጥለሽን ሄድሽ ብዬ ስጠይቃት ጥላኝ ሄደች። ታት ዋናው ደህና መሆኗ ነው። አባ እጆቿ ላይ ቀለበት አለ። ሳታገባ አትቀርም። አውቃለሁ። ማግባቷን? አይ አይደለም፣ ድሮም ወንዶች እንዳያስቸግሩኝ ምናምን እያለች ኮተት ነገር አያጣትም ማለቴ ነው። እሺ በቃ ደህና ደርሻ አባዬ። አየሽ ማሪቱ፣ ዛሬ ልጃችን ሜሮንን ልታይ ትምህርት ቤት ሄዳ ነበር። ተመስገን ነው። ማን ያውቃል፣ ከእኔ ጋር ደግሞ በሚቀጥለው ተገናኝተን የልቤን እውነት ተረድታኝ ልንጎበኝሽ እንመጣ ይሆናል። በቃኝ እንዳታበርስልሽ። አንድ ብሎች በቃ አሪፍ ቁርስ ነበር። እዚህ እኮ ነው የምወድ። ኪዱ የሆነ ነገር ተፈጥሮ እንኳን እና አንቺ ብንለያይ ማንንም ማፍቀር አልፈልግም። መኖርም መሞትም ፈልገው ከአንቺ ጋር ብቻ።
ማሪ እህቴን ሳገኝ የምተው መሰለህ እንጃ። ሜሪ በጣም አሪፍ ልጅ ነች፣ ትወዳታለህ። አትፍራሽ፣ አትከብድም። ብቻ ላገኛት። በቃ ልብስ እንቀይርና እንሂድ። በቃ እሺ። እንደሚጎዳ ታውቃለሁ፣ ግን ቢያንስ እኔ እህቷ አለሁላት። እሱ መቼም ለእሷም ቢሆን አይመለስም። በጣም አስቢበት። ነገሮች በኋላ በተሳሳተ መንገድ ሄደው እንዳትጎጂ። በደንብ አስቤበታለሁ ጓደኛዬ። ከዚያ አረመኔ ሰውዬ ነጥቄ እህቴን እቅፌ ውስጥ ማስገባት አለብኝ። መጸዳጃ ቤት ደርሼ ልምጣ። ቴሌፎኑ ለጊዜው ጥሪ አይቀበልም። ዘግቶ ወቸው ጉድ ወቸው ጉድ ወቸው ጉድ። በቃ እንደዚህ በወንጀል ካልሆነ ገንዘብ አይገኝም ማለት ነው። አቤት ጉድ አቤት ጉድ አቤት ጉድ። ከተማችን ውስጥ በተሰሩት ህንፃዎች ልክ የስንቱ ንጹሐን ደም ፈሷል። አቤት ሀብታም አቤት ሀብታም መሆን ድህነትን እዋጋለሁ እያለ እኮ ነው ድሃውን አፈር ድሜ የሚያስበላው። አቤቱ ይቅር በለን አቤቱ ይቅር በለን። እንደው ታረቀ የምን ህንፃ ደም ነው የምትለው አንተ? ደምሽ ይፍሰስ። ደግሞ ከአንተም ብሶ ትሳደባለህ እንዴ? እኔ እኮ አባባ ጥሬው ቡና ይጠጣ ብለውኝ እንጂ አንተን ፈልጌ የመጣሁ መሰለህ እንዴ? አይ ሙልዬ፣ እንደው እኔ ብትፈልግኝ ታገኘኛለሽ። እንደው ቀላል ሰው እንዳልመስልሽ። ይኸውልሽ 2 ዲግሪ ያለኝ በዛ ላይ ደግሞ ያለኝ ሰው ነኝ። ቀላል ሰው እንዳልመስልሽ እሺ። ደግሞ እሱ የምን ሎተሪ ነው? ያለማወቅሽ። ኧረ አንቺስ ድንዝናሽ በዛ። እኔ የምልህ ቆይ ለምን የቀለም ስራ ቢሆን አትሞክርም? እውነቴን እኮ ነው። ወጣ ስትል ቤትያንም አታጣ። እንደው ስራ ባገኝ ቤቴን አገኛታለሁ። ኧረ እንደው አፈር ብላ። እኔ ሙሉ ነኝ። አንተ መኪና ብትደረድርም አታገኘኝም። እንደው ሙሉዬ ለማንም ሰው እንዳትናገሪ ብዬ እንጂ ከአሜሪካኖች ድርጅት ስራ አግኝቻለሁ። ኧረ እባክህ። ታዲያስ እንደውም ለትምህርት ከነሚስት አሜሪካን ውሰድብ። ኧረ እባክህ ጸሎትሽ ሰመረ በለኛ። ቆይ እስኪ ትንሽ ላስብበት። አይመስልህም? ትንሽ ላስብበት። አቤቱ ሆነብኝ ላስብ። የዛሬ ቁርስ ጥሩ አልነበረም ማለት ነው። ደህና አይደለሽም? ኧረ ነኝ ትንሽ ሆዴን እና ካመመሽ ለምን ቤት አትሄጂም? ሳይሻል አይቀርም። ሰሞኑን ምን ሆነሃል? ስራ መፈለጉን ተውከውሳ? ሳልነግሮት እድል ቤቴን አቋቋች። ጎሽ፣ እንዴት ጥሩ ዜና ነገርከኝ። ምን አገኘ? እንዴት የሚገርም ስራ መስጥሉት። ምን ያደርጋል በሰው ደግሞ ነው እንጂ። አንተ ጋኔ ምን ሆነሃል? አስሬ ደምደም የምትለው ዛሬ ምን አልኩኝ? አንዴ ደም አንዴ ህንፃ ስትል ሰማሁ ቅድም። ሰው ገላሃል እንዴ? ማ እኔ በድሉ? አረ የለም እኔ ሙሉ ነኝ እንጂ ሰው የገደልኩት ምንድን ነው? አስሬ ደምደም በእሱን ታዩና ቡናውን ቅጂ፣ ሸቶት ይሆናል። አዎ እንደሱ ይሻላል። የት ነው ታዲያ ቡናው? እኮ ምን አቦሉን ሳይጠጣ? አቦሉ ይሻለኛል እንዴ? ሁለተኛ እንደውም 5ኛው ይሻለኛል።
እንደው ይሄ ልጅ ዛሬ ምን ሆኗል? ኧረ ምን አውቄ ጋሺ፣ ሎተሪ ስለቆረጠ የደረሰው መስሎት ይሆን እንዴ? እሱ ይሆን እንደዚህ የሚያውቃቸው? ኧረ እንዳፍሽ ባረገለት። ሆ ምን ልርዳሽ? እባክሽን ክፍሉን ጥሪልኝ። የቆሎ ጓደኛሽ አርግሻቸው እንዴ? ምን ትላለች እቺ? ጊቢና እርሶም አንቱን ብለሽ ጥሪልኝ። በዚህ ቃላት ታስተምረኝ ትሞክራለች እንዴ? ትልቁ ዳቦ ሊጥ ሆነ። ጋሽዬ ነው አንቺ ጠብር ግፍ አድርገሽ እንደዚህ እንትን የምትይው የምትጠሪያቸው? ማን ነው እሱ? ኧረ እቺ አንድ መረን ናት። ምን መረን? በራስ ያደገች ናት። እስኪ ስድብሽን ትተሽ አንቺ ወደ ቤት ግቢ። ግቢ እኮ ነው የምለው። ምን ነው? ችግር ተፈጥሯል። ስልክ ስደውል አያነሱ። ልጄ ምን ሆነች? ቤቶትን ለማፍረስ እርምጃዋን ዛሬ ልትጀምር ነው። ሁሉንም ነገር ለሜሮን ልትነግራት ትምህርት ቤት ትሄዳለች። የሚያረጉትን ያርጉ። ኃላፊነቴን ልወጣ ብዬ ነው። ቻው በድሉ። ይህን ደግሞ ምን ልንለው ነው? ምን አይነት ቤተሰብ ነው? አቤት። ማን ጠራ? ስምህ ነው እንዴ? አርፈ መንገድህን ንዳ። ሃሎ፣ አገኘሃት የኔ ልጅ? ማ እሷ ካልወሰደቻት ታዲያ ማን ይወስዳታል? ይሁን፣ ዋናው እሷን አለማግኘቷ ነው። ጥሩ። ለምን ተመለስሽ? ከቤት እዚህ ይሻለኛል ብዬ ባሰብኝ። እዚህ ቢያንስ ስራ አሰራርሷል አይደል? ግን ደህና ነሽ? እኔ ደህና ነኝ። አንቺስ እንዴት ሆንሽ? አገኘሻቸው? ዛሬ ትምህርት አልገባችም መሰለኝ። ተማሪዎች ሁሉ ወጥተው እስኪያልቁ እዛ ነበር፣ ግን የለችም። ወይም ተቀይማኝ ስታይኝ ተደብቃም ሊሆን ይችላል። እንደዛም ላይሆን ይችላል ግን የኔ ልጅ እባክሽን አንዴ ውጭ ትቆይና። አትወጣም። የቤቷ ልሳካ ሲልህ ያለሁበትን አሰሰ ስራ ቦታ ድረስ ልደፍረኝ ነው። ከእሷ የተደበቀ ምንም ነገር የለም። እሺ፣ ቅሌትህን በሙሉ ታውቃለች። ዛሬ ደግሞ በአካል አየች። አሁን ቢሮ ይለቀልኝ። ውጣ ውጣ። እኔ ልጅ በዚህ አጸያፊ አርዕስት ከፊትሽ ላለመቆም ለክብሬ ስል የእናትሽን አደራ ቃል በልቼ ጎዳና ጥየሻለሁ። እንደው በእናትሽ አጥንት ይዤሻለሁ። ለ2 ደቂቃ ብቻ አዳምጪ። አይደለም ከቢሮሽ፣ ከዛ በኋላ ግን ከህይወትሽም ዳግም ላልመለስ እወጣለሁ። እኔ አንቺና ልጄ በእኔ እንድታብሩ በፍጹም አልፈልግም። ማዳመጥ አልፈልግም። ተወጣ እንደሆነ ቢሮ ይለቀልኝ። ወጣ። እህቴን ደግሞ ጊዜ ይፈጃል እንጂ ካንተ ነጥቄ እጅ አስገባታለሁ። እሺ፣ አንተ ለሷም አትመለስም። ውጣልኝ አሁን። እኔም የራሴን እውነት ላውራ። አንቺ ከመንገርሽ በፊት ሁሉንም ነገር ስለጋሻቃል የዛን ጊዜ የተፈጠረውንም ነገር ጭምር። እባክሽን ለጥያቄሽ መልስ ይሆናል። አንድ ያዳምጫቸው። ምንድን ነው? ቁጭ በሉና ተነጋገሩና እናውራ። የኔ ልጅ የዛን ቀን ከግብሻው መልስ አዋረድሽን ብዬ ከጮኩብሽ በኋላ
ከተሾመ ጋር ልናይሽ ክፍልሽ ገብቼ ነው። በደንብ አስታውሳለሁ። ወዳጄ ነው፣ ድርጅቴን ከኪሳራ ያድንልኛል ያላልከው ሀብታም እንደ ሸቀጥ እኔን አበርክተለት ነበር። አዎ እሱ እኮ ነው ስህተቴ። ይሄ እኮ ነው የኔ ልጅ ስህተቴ። ልጅህን አስቀይሜያታለሁኝ ይቅርታ ልጠይቃት ሲለኝ አመንኩትና አንቺም ነፃ እንድትሆኑ ብዬ ነበር መውጣቴ። በዚህ መሃል ግን ስልክ ተደወለልኝ። ስልክ የደወለችልኝም ሴት የሰውየውን መጥፎ ባህሪ አውሬነቱን ነገረችኝ። ልጄንም ከእንደዛ አይነት አደጋ ያደረፈች ልጅ ይኸው ፊት ለፊትሽ የተቀመጠችው ልጅ ለካ ያ ወዳጄ ነው ያልኩት ሰው ከሚታይ በጎ ማንነቱ ጀርባ ድብቅ አውሬነቱ የስንት ተስፈኛ ልጃገረዶችን የተስፋ ክንፍ ሰብሮ አልሆነ ቦታ ጥሏቸዋል። በወላጆቻቸው ድክመት እየገባ ያንቺ ምጣ ይሄ ነበር የሚሆን የኔ ልጅ። በእርግጥ ሰውየውን ውሻ አድርጌ ባባረረውም ይህን ስሰማ እጅግ በጣም ልቤ ተሰበረ። ምንም ሳያደርግሽ ሰውየውን ውሻ አድርጌ ባባረረውም ከዋልኩብሽ ኃጢአቴ ሁሉ ይሄኛው ከፍ ብሎ ታየኝ። የኔ ልጅ ያን ምሽት ከተወለድሽበት ጊዜ አንስቶ የነበረውን ሳቅሽና ሐዘንሽን አስታወሰኝ። አንቺ በእኔ መወደድ ለማትረፍ ታደርግ የነበረውን እኔ ደግሞ አንቺ የምገፋውን ጭካኔን ሁሉ እንዳስብ አደረገኝ። ህሊናዬም እረፍት አጣ። አየሽ ባልወልድሽም ልጄ ነበርሽ ለካ። አባትነት እምነት ነው የሚባለው እውነት ነው። ሚስቴ ለነፍሷ ብላ ባትነግረኝ መቼ ስሜት ይሰማኝ ነበር። እና በዚህ ሰዓት ነበር የልቤን እውነት ልነግርሽ ተመልሼ ክፍልሽ ስመጣ ጭልጥ ያለ እንቅልፍ ተኝተሻል። በዛ ውድቅት ሌሊት ተከትዬሽ እንኳን እንዳልወጣ በዛ ነቅት የወደኩት አወዳደቅ ዛሬም ድረስ በትክክል ስራዬ እንዳልሰራ የወገብ ህመም ጥሎብኝ አልፏል። የኔ ልጅ እኔ እንደዛ ተኝተሽ ራቁትሽን ተኝተሽ ሳይሽ ላለብስሽ ስልና መብራት መጥፋቱ አልጋውም ጠርዝ ስላደናቀፈኝ ላይሽ ላይ ወደኩ እንጂ በፍጹም አንቺ እንዳሰብሽው ላደርግ አልነበረም ሀሳቤ። ኧረ በአእምሮ የሙል ብሎብኝ አያውቅም እንዲህ አይነት ነገር። የኔ ልጅ ሌላ የማታውቂው ነገር የእኔ ፍቅርና ስሜት እናቴ ስትሞት ነው አብሮ የተቀበለው። አሁን ያልኩሽን ሁሉ አምነሽን ከተቀበልሽኝ የኔ ልጅ አሁንም አባትሽ ነኝ። ልክ እንደ ያኔው እንደ ልጅነትሽ ከቻልሽ ቤትሽ ተመለሽ። መስማት አለመስማት አቅም ይኖርሽ ባላቅም ግን ሌላም ችግር አለ። ምንድን ነው? ሜሮንና ማዕረግ
ሰሞኑን ያለ ወትሮሽ እያመሸሽ ነው። ጸባይሽን በጣም ተቀይሯል። የዋሸሽኝ ነገር አለ እንዴ? አንተስ አባ? እኔ አንቺን ምን ዋሽቼሽ አውቃለሁ? ምንም። ያው የዋሸኝ ነገር ካለ ብዬ ነው። ያው አንተም ይሄንኑ አይደል የጠየቀኝ? ጭራሽ ታሾፊብኛለሽ። እኔ እኮ መቆጣትና መግረፍ አቅቶኝ አይደለም፣ ግን ነፃ ሆነሽ እንድታድጊ ብዬ ነው። ነግሬያለሁ። ዋ አባ አልቻልኩም። ምን ይደክሙኛል። ምን ነው? ምን ሆንሽብኝ? ፍቅር አባ፣ ፍቅር ይዞኛል። አንቺ እኮ ገና 12ኛ ክፍል ተማሪ ነሽ። ታዲያ የ12ኛ ክፍል ተማሪ ማፍቀር አይችልም? ሁሉም የ12ኛ ክፍል ተማሪ ነሽ ነው የሚለው። ዝም ብለው። ልጄ ተረጋጊ። አልረጋጋም አባ። እኔ እሱን አፍቅሬዋለሁ። እሱ ደግሞ የራሱ ቤትና ሚስት አለው። እኔ እሱን አጥቼ መኖር አልችልም አባ። አባ በህይወቴ ምንም ሳይጎልብኝ አይደለም ያሳደገኝ። ስለዚህ አንተ እሱን ልትሰጠኝ ትችላለህ? አትችልም። ልጄ አባትሽ እኮ ነኝ። ረጋ በይና የሚሆነው ነገር ላይ እናውራ። አልረጋጋም። እኔ ደግሞ እሱን አጥቼ መኖር አልችልም። አንቺ ብርታት ሆነሽኝ ከፊቷ ቆምኩ ማርዬ። ምናልባት ልቧ እውነቱን ከተረዳው ትመጣለች። ደግሞ እንደ ቃልሽ አብረን ሆነን እንጎበኝሻለን። ደህና እደሪ። ሄሎ፣ ቆየሁ እኮ በሩን ከከፈትኩ። ለምንድን ነው የምተኛው? አንተ ስትወጣ በሩ ማን ሊዘጋው ነው? እኔም እኮ የዚህ ግቢ ነዋሪ ነኝ። ሌባ ቢገባስ? ምን ይላል? አያገባህም? እሺ እንደዛ ከሆነ ማለት ነው የምለው። ማን ነው? ጋሽዬ ማንም የለም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ማን ከፍቶት ነው? የኔ ልጅ ሜሪ፣ አባትሽ ነኝ። እባክሽ ክፈች። የኔ ልጅ ሜሪ። የኔ ልጅ ሜሪ፣ አባትሽ ነኝ። እባክሽ ክፈች። የኔ ልጅ ምን ነው? በሰላም ነው? ማታ እኮ እንደዛ ሰክረሽ አልጋ ላይ ሳስተኛሽ እንኳን ምንም አታውቂ። ምን ጠጥተሽ ነው? ለምን እንደዛ ይሆንክ ይመስላል? ስጠብቅ ነው። አንቺ በጣም ይቅርታ፣ ትንሽ ስራ በዝቶብኝ ነበር። ተረድቻለሁ። ስለሱም ብዙ እያሰብኩ ነበር። ማለት ስለምኑ? እንዴት እህቴ ብዙ ስራ እንደሆነች ከአንቺ ጋር ነኝ ብለኝ ነበር። ስለ እኔ ደስታ እየደከምክ እንደሆነ ነበር ያወራው። ለካ የደስታ የምንጭ ምለህ ውድ ፍቅረኛዬ በልጅ ወገቤ አዝዬ ያሳደግኳት እህቴን እያማገብክ ነበር። አንድ ፍሬ ልጅ እኮ ነች ማረግ፣ አንድ ፍሬ ልጅ። ልጅ ምንም ልልሽ አልፈልግም፣ ግን አንቺ እንዳሰብሽው አይደለም።
ለምሳሌ አዎ አግኝቻት ነበር። እንደዛ መንገድ ለመንገድ እየተሳሳማችሁ ስትሄዱ ስለ እኔ ምን እያልካት ነበር? እህትሽ በጣም ነው የምትወድሽ። አንተን ተስፋ አድርጌ ሰው ነህ ብዬ አምኜ ያለምንም ቅድመ ሁኔታ አንቺ ይሄ እርጉዝ ነሽ እንዴ? እህቴ ለእኔ ምን ማለት እንደሆነች ለአንተ መንገር አይጠበቅብኝም ነበር፣ ግን ነግሬሃለሁ። እንኳንም እህቴ ይህንን ሳታይ ያረፈች። በሴቶች ህይወት የሚጫወት አሳፋሪ ወንድሟን ታሪክ ሳትሰማ አርፋለች። ነገም ልጄ በአባቱ እንዲያፍር አልፈልግም። አስወርደዋለሁ። እሺ ግድ የለሽም። እንደ ተማረ ሰው ቁጭ ብለን እንነጋገር ይሻላል። ለምን አታነሳው? እሷ ነች አይደል? ሄሎ በድሉ፣ ሜሮን ምን ሆነች? እህቴ ምን ሆነች? የት ናት? ማንም ሰው አይሞትም ብለኛል ነበር። ሜሪ፣ አባዬ! ኧረ ሜሪ! አባዬ! እህቴ ምንድን ነው የሆነችው? ንገሪኝ፣ ምን ሆናለች? ሜሪ! እህቴ! እህቴ ኪዳን ነኝ፣ ክፈቺ። መጥቼልሻለሁ፣ ክፈችልኝ። እንዴ ቁማችሁ ታናናችሁ ሊበሩ ልትገጠረው እንጂ እንዴ ቁልፌን ትንሽ ጋር እህቴ ደህና ነሽ? ደህና ነኝ። ማረግ አብሮሽ አለ? ነገሩ ወዲህ ነው። ሜሪ አለው፣ ክፈችው። ለራሴ ቃል ገብቼ ነበር ነገ ስነቃ እንደማገኛችሁ። ስላየኋችሁ ደስ ብሎኛል። ሁሉንም ታሪክ አውቃለሁ። ሁላችሁም ይሆናል ይሄ ነው በምትሉት መንገድ ነው ታሪኩን የተረዳችሁት። ግን ይሄ አይደለም ታሪኩ። ኪዳንዬ ልክ ነሽ። ማረግ ድንገት በአባቷ ጥቃት የደረሰባትን ልጅ ፍቅረኛውን በሌሊት ሲቀበል ይህን ቤተሰብ ምን ያህል ሊጠላ እንደሚችል የታወቀ። ግን እውነታው ሌላ ነው። ማረግ እኔን ተጠቅሞ አባዬን ሊበቀል መጣ። አጠመደኝ። እየወደድኩት መጣ። በስተመጨረሻ ግን እኔና አባዬ ኪዳንን ምን ያህል እንደምንወዳትና እንደምንፈልጋት ሲረዳ ሁሉንም እውነታውን ነግሮኝ ይኸው ዛሬ ሁላችንም በዚህ ሰዓት እንዲህ እንድንሰባሰብ አደረገ። ስህተት ልሰራ እችላለሁ። ይሄ ግን ስህተት ግን አንቺን ሊያስደስሽ ይገባል። አባትሽን ቤት ድረስ ተከትየው ገብቼ ነበር። ሁሌም ግን ሳየው ባደረገው ነገር ሲጸጸት ነበር ማየው። ስለ አንቺና ስለሚኖር እድሜና ጤና ነው የሚመኘው። ታዲያ እንደዚህ ካለ ቤተሰብ እንዴት ብዬ ልለይሽ? ይቅር በለኝ የኔ ጌታ። የደበከኝም ባላቅም ከኔ መሰወርህ እንደመነብስ ነገረኝና ፈራው። ጭራሽ ከእህቴ መሆኑን ደግሞ ሳቅ ተሰበርኩ። ምንም ቢፈጠር ላምን ይገባ ነበር። አንተ ውዬ ይቅር በለኝ።
በእንደዚህ አይነት ሁኔታ ነው እንደ ቤተሰቦችሽ የምታወቀው? አባ አቤት የኔ ልጅ። ባሌ ነው ደግሞ አያት ሊያደርግ ነው። ተመስገን። ክብር አይጓደል። ምን ማድረግ ይቻላል? መቼም መርቄ ባልሰጥህም ይኸው አሁን ምርቃቴን ውሰዱ። ተባረኩ፣ ክበሩ። እንግዲህ አባው ግድ ለመመረቅኛ መያዝ አለብን። ኧረ እባክሽን ስበላ የኖርኩትን ሰርግ እንኳን ልክፈል። ይሄ ነበር የቀረሽ። እንዴት ነው ታዲያ አንቺ ሳላሽም? አንተ ደግሞ ወረቀት ይዞ መዞር እንጂ የአልጋውን ስራ ደግሞ መች ትችለዋለህ? እስቲ ዛሬ እንሞክረዋለን። ስራው ከተሳካ ተመርቄ እሰጥሃለሁ። መቼም ዛሬ እናታችሁ በጣም ደስ ይላታል። እንዲህ ተሰባስበን ሙሉ ሆነን እንደምንጎበኛትም ቃል ነበረኝ እና ሄደን እንጎበኛታለን። ፈጣሪንም እናመሰግናለን። ተመስገን። በዚህ ደስታችን ላይ አንድ ሰልፊ እስቲ ሰብሰብ በል። እቺ ልጅ እንደው አሁን እንጃ ተጣጣ